እንዴት አየኸው? እዚህ በመድረክ ላይ በመውጣት ምን ተሰማ? መድረኩ ያንተ ነው። እሺ አመሰግናለሁ። ማታውቁኝ ቢኒያም እባላለሁ። የምታውቁኝ ታውቁኛላችሁ። እሱ ባለው ጥሩ ቦክሰኛ ነው። አሪፍ ነው ሲጮት ምናምን ነገር አይቼዋለሁ ከዚህ በፊት። ግን አሁን እኔ ነኝ የማሸንፈው። ይበቃዋል እያልክ ነው? ይበቃዋል። እሱ ምንድን ነው የምትለው? ከበፊት ወሬ ልጀምርላችሁ። ቢላይክ ዋተር እንደ ውሃውን አላበራራም እሱም ብዙ ሲቀጥል አቤልና ቢኒያም የባለፈውን ጨዋታ አይታችሁታል። ሁለቱ የተለያዩ ሰዎች ናቸው። አጮታቸው ምንም ሶ ያኛው ሊያሸንፋል የተለየ ጨዋታ ይሆንበታል ምናምን ብሎ ነገር የለም። ከዛ እንደውም የተሻለ አሪፍ ጨዋታ አሳያችኋለሁ እና ሲቀጥል ጠንካራ ነኝ በጣም ማለት እና ለጥንካሬ ደግሞ ማበረታቻ አለኝ። ጠንካራ ማለቴ ማበረታቼ ቀሷን ሳስብ ምጠነክርበት እናት አለችኝ እዋት እና ሲቀጥል በቃ አሸንፈዋለኝ ጨዋታ። የዛኔ አሪፍ ጨዋታ ታያላችሁ እርግጠኛ ነኝ፣ ትደመማላችሁ። እሱም ብሎታል ላይት ዌት መሆኑ ነው እንጂ ሜን ኢቨንት መሆኑ የነበረበት ጨዋታ ነው። ላይት ዌት መሆኑ ነው ሜን ኢቨንት መሆኑ የነበረበት ጨዋታ ነው። አመሰግናለሁ። ክበሩልኝ። የምትስዩ ነገር አለ እሱ በእውነቱን ነው። እንደ ኪሎአችን አይታችሁት እንዳይሆን እንጂ ጥሩ ጨዋታ ታያላችሁ የዛን ቀን። ናይስ ናይስ ናይስ። እናመሰግናለን። አሁን ቀጣይ የሚሄደው እንግዲህ የባለፈው የኢቲኤፍሲ ሻምፒዮን ሀብቴ እንግዲህ በሙዋይታይ ከፍሬዘር ጋር ለፍሬዘር ስጥልኝ ማይኩን ከፍሬዘር ጋር ይገናኛል። ጨዋታውን ስትገመግም ነበረ፣ ሙሉ ማጣሪያ ስታስቀርጽ ስትመዘግብ ነበረ። ምንድን ነው የጻፍከው? ብዙ የተጻፈ ነገር አለ። ሞይታይ እንደዛ አይደለም ጨዋታው። እኔ ለእናንተ ምንም ነገር አልልም። ሁላችሁም ታቁኛላችሁ። ባለፈው ጌም ላይ ምን አይነት ጨዋታ እንዳሳያችሁ፣ ምን ያክል ጠንካራ ሰው እንደሆንኩም ታውቃላችሁ። ከዛ የበለጠ ደግሞ ምርጥ ጨዋታ አሳያችኋለሁ። የባለፈው ጌም ላይ ቻምፒዮን ነበርኩኝ። ቻምፒዮንነቴን አስቀጥላለሁ። ምንም አሸናፊ ሆኖ በደንብ አስረግጬ ነግራችኋለሁ። ፍሬዘር እያለ ያለው ባለፈው ያረጋችሁት ማጣሪያ ሙዋይታይ እንደዚህ ጨዋታ የለም፣ ለሙዋይታይ አትመጥኑም እያለ ነው። ምን ትላል? በዚህኛው እኔ ነኝ አሸናፊ መሆኑ፣ ለዛውም በእግርም ከፈለክ በእጅም ከፈለክ በሁሉም ደብድቤ ነው ማሸንፍ፣ ምንም ጥርጥር የለውም። ስለዚህ ኔክስት የኢቲኤፍሲ ሻምፒዮን አንተ ነው የምትሆነው። ኢቲኤፍሲ 03 ቋሚ ነኝ፣ እንደውም 03 05 06 ሁሉንም እኔ ነው የሚጫወተው ከዚህ በኋላ። የዚህ ኪሎ ሻምፒዮን እኔና እኔ ብቻ ነው የምንሆነው ከዚህ በኋላ። ሀብቴ አልገባም፣ በቃ አልገባም። እንደዚህ አይደለም፣ እንደዚህ ብዙ ነገር አታስብ። ባጭሩ ነው ማስቀረ። ሊደብር ይችላል ግን እንደዛ ነው። ምንም አዲስ ነገር የለውም። ኖካውት ጠብቅ። ምንም አዲስ ነገር ሌላ ምንም አትጠብቅ። ኖካውት እናያለን። ሁላችሁም በደንብ ጠብቁ። በባለፈው ግን እንደነገርኳችሁ እርግጠኛው ነኝ ነግራችሁ፣ በእርግጠኝነት እኔ ነኝ ቻምፒዮንነቴን አስጠብቄ የምቀረው። በነገራችን ላይ አስወጣኝ ከዚህ ኪሎ ላይ ብዙዎቻችን እንዋሻለን። አይናችን ግን በጭራሽ አይዋሽም። የፈራ ሰው አይኑ ይናገራል፣ አይናችን አይዋሽም። እንደፈራኝ ይተወራል፣ በኋላ አሳያለሁ እናያለን። ስለዚህ እንግዲህ የአዳማው ፍሬዘር ከሀብትሽ ጋር ዝግጁ ነን ብላችኋል። ቴንኪዩ። ኦኬ አሁን ደግሞ እስቲ ወደ ረቢቅ እንሂድ። ረቢቅ በእርግጥ እንግዲህ ፋይተሩ እዚህ የለም፣ እንግዲህ ውጪ ነው ያለው። እርግጠኛ ነኝ ግን ዛሬ ላይቭ እየተከታተለ እንደሆነ መናገር ይቻላል። ረቢቅ እንግዲህ እስቲ ከሀገር ውስጥ ፋይት ወጥተህ እዚህ በመምጣት ምን ተሰማህ? አሁንስ ወደ ውጪ ቻሌንጅ አይገጥምም ወይ? ምክንያቱም ከአንተ ጋር የሚፋለመው ልጅ ስንመርጥ አንተ ማሳካት የከበደህን ነገር አሳክቶ ቤልት ይዞ የመጣ ልጅ ነውና ይሄ ልጅ አይከብድህም? ምንድን ነው የምትለው እስቲ? በእርግጥ ጨዋታው በጣም ከባድ ነው። ዱሬሳ የዛኔ ከብዶት ነበር ብላችሁ አስባችኋል። እኔና ዱሬሳ ማሳካት ያልቻልነውን ያሳካ ፋይተር ነው የሚመጣው። ቢሆንም ግን በጣም ቀላል ነው ማደርገው። ከአንደኛው ዙር አያልፍም። ቃል ነው ምገባላችሁ። የምትፈልጉ ካላችሁ እዚህ የውላችሁ ሁላችሁ የኔ ደጋፊ ናችሁ አይደለ?
እስካይንም የሚደግፍ አለ እዚህ ውስጥ አለ የሚደግፍ አለ? የለም። የስካይ ደጋፊ ነህ? ኦኬ ኢቲኤፍሲ 03 ትፋለመኛለህ። ፌስ ኦፍ አደርግሃለሁ አሁን። ናይስ። ሌላ ደጋፊ አለ የስካይ? እንግዲህ ደጋፊዎች እጅግ አድርጌ አመሰግናችኋለሁኝ። የኔው ጨዋታ በቃ ቀላል እንዳለቀ ቁጠሩት። ኢቲኤፍሲ 3 እንገናኝ። ብራቮ። ሌላ ፍሬዘር ሀብታሙን ባወራ ይሻለኛል። ሀብታሙ ጋር ልትሄድ ነው? ፍሬዘር ከዚህ በኋላ 63ን ይዞ ይቀጥላል። እኔ 67 አለሁኝ። ሀብታሙ 60 ኪሎ ይወርዳል። ታያላችሁ። ቼንጅ ያደርጋል፣ ኪሎውን ቼንጅ ያደርጋል። ስለዚህ አሁን አንተ እያልከን ያለ ነው ሁለቱንም ካታጎሪ አንዱን በራሴ አንዱን በልጄ ይዘዋለሁ። ምንም ተስፋ የለውም እንትን በቃ እና እንደዚህ ያልኩ 60 ኪሎ አመጣለሁኝ። ሌላ ልጅ አመጣለሁ። ስለዚህ እንዳለ ቆጣጠራችኋለሁኝ። አንዴ አዳምጡኝ። አንድ ነገር ደግሞ ኮቹ ነው እፈልጋለሁ። ሌላ ነገር እንዲናገር መጠበቅ እኮ የለባችሁም አይደል? ኮቹ ነው። ስለዚህ ለልጁ መልካም እድል መመኘቱ አይቀርም። ያንን እድል ግን አከሽፈዋለሁ። ይኸውልሽ ሀብትሽ ፍሬዘር ማለት ነው አይደለም? ለአንተ ለእኔ ራሱ በጣም የሚከብደኝ ሰው ነው። የዛኔ ያየኸውን ይኸውልህ ህልም ነው የሚሆንብህ። ሌላ ነገር ጠብቅ። በእናንተ ምክንያት ሰሚትና ሳር ቤት በጣም የደጋፊዎች ፓወር አለ ይባላል እና እሱ እንዴት ነው የምታስታርቁት ታዲያ? አንተ ሰሚት ነው የምታሰራው፣ እሱን አርቀን ሳር ቤት ወስደነዋል። ምንድን ነው? እሺ የሰሚት ብራንች ደጋፊዎች እንዳለ እኔ ናቸው። ስለዚህ ፍሬዘርን የሚደግፋሉ፣ ሳር ቤትንም እንደዛው። ካልሆነ የፋይት ፕሮግራም ልናዘጋጅ እንችላለን። እዚህ አቀጣጣይ ግን እኔ የምልህ ከማጆክ ጋር ተጫውተህ ነበረ እና ማጆክ ነው ጠንካራ ወይስ ይሄኛው ነው? ምን እንጠብቅ? ሪሊ እስቲ አንተ ብዙ ጊዜ ቃል በመግባት ነው የምትታወቀውና ቃል የገባውን ነገር በተግባር ታሳያለህ ብዙ ጊዜና እስቲ ምንድነው ቃል የምትገባው በእነሱ ፊት እንዲህ ነው የሚጨርሰው የምትለው ነገር ካለ? ቃል እገባላችኋለሁኝ። እኔ ቃል ስገባ ግን እናንተ የፈለጋችሁትን ቻሌንጅ ማድረግ የምትፈልጉ ሰዎች አላችሁ። ቻሌንጅ በዚህ ጨርሰው የምትሉት ቻሌንጅ የምትሰጡ ሰዎች አላችሁ። ቀይ ነው ብዙ ታወራለህ ነው። ይሄንን አትበሉኝ። ቻሌንጅ መስጠት ትፈልጋላችሁ? ልጅህን ሳስቀይመው እንዳይደብረ እኮ ቻሌንጅ በ12 ሰከንድ ሲጨርስልህ አንተ ምንድን ነው የምታደርገው? ማዘዝ አይደለም የምፈልገው፣ ቻሌንጅ ነው የምፈልገው። እኔ በ12 ሰከንድ ከጨረሱት አንተ ምንድን ነው የምታደርግልኝ? ለኔ ቻሌንጅ ስጡኝ ነው። የሆነ ነገር አደርግልሃለሁ በሉኝ፣ በዚህ ጨርሰው በሉኝ። እናንተ ባረጋችሁት ይጨርሳለሁ። የለም። ስለዚህ በቃ እኔ አንደኛው ዙር ላይ በቀኝ እጅ ይጨርስላችኋለሁ። ይሄንን ጠብቁ። ቀኝ እጅ ብሏል። አንደኛው ዙር ላይ ቀኝ እጅ ይመጣል። በነገራችን ላይ 18 ፕሮፌሽናል ፋይት ያለው ነው። 18ቱንም አሸንፏል። አንድም ሉዝ የለበትም። እኔ ደግሞ የመጀመሪያው ሉዝ እሰጠዋለሁኝ። ጠብቁ። እሺ፣ ቴንኪው በጣም እናመሰግናለን። አሜን። እስቲ አንተ እዚህ መድረክ ላይ በመገኘት ምን ተሰማ? እቺን ብቻ በለኝና ሌላውን በቀጣይ እናወራለን። እሺ፣ አመሰግናለሁ። ጌችንም እግዚአብሔር ያክብርህ። ብቻ አመሰግናለሁ እዚህ ስላደረሳችሁኝ። ከእኔ ጋር መስፍኔ ነው። አይ ቲንክ መስፍኔ የለምና ፈርቶ ነው የቀረው። ልብ አንሰጠው እንግዲህ የት እንደሚል እንጃ። ብቻ ልብ አንሰጠው፣ ፈርቶ ነው የቀረው። ከመጣ ንገሩት፣ ወይ አንገቱን ቀንጥሼ ጥለዋለሁ ወይ ሪብሱን ነው የምሰብረው። ቴንኪው በጣም እሺ። አሜን። በጣም እናመሰግናለን። ረቢቅ የምትለው ነገር አለ? ጨምርች። አንድ የማስፈቀደው ነገር አለ። ኢቲኤፍሲም በሙሉ የኢቲኤፍሲ አጠቃላይ ካምፓኒው ማለት ነው በ21 እዚህ ኢቲኤፍሲ ላይ ያለኝ ዱሬሳ በ23 ኢትዮ ፋይት ናይት ይወዳደራል። ከፈቀዳችሁልኝ እዛ ሄጄ ዱሬሳን ማሸነፍ እፈልጋለሁኝ። በሁለት ቀን ልዩነት ማለት ነው። አመሰግናለሁ። እሺ፣ እድሪስ ጋር ስትልኝ እድሪስ እንግዲህ ከቅርብ ጊዜ ወዲህ በጣም ሶሻል ሚዲያው ላይ አወዛጋቢ የሆንክ ነው። ሁሉም አንተን መንካት እየፈራ እየመጣ ነው። ምንድነው እያረክ ያለው? ምንድነው ሚስጥሩ? ምንድነው ዝግጅትስ? ለቦይካስ ምንድነው የምትሰጠው ነገር? በመጀመሪያ
ሰውን ያላመሰገነ ፈጣሪውን አያመሰግንም። ይሄ ነገር እንዲሳካ እዚህ ላደረሳችሁ ሰዎች በሙሉ ለደጋፊዎችም ጭምር ማመስገን እፈልጋለሁ። በመቀጠል እናትና አባቴ ሲያሳድጉኝ ካላህ ውጪ ማንንም መፍራት እንደሌለብኝ አድርገው ነው ያሳደጉኝ። ስለዚህ ስጋ ለብሶ እንደኔ እጅና እግር ለብሶ ይዞ የሚመጣ ማንኛውንም ሰው እንደማልፈራ ለመናገር እፈልጋለሁ። ከዛ ውጪ ግን አይ ቲንክ ቦይ ሳይመን ጎበዝ ፋይተር ነው ብዬ ገምታለሁ። ውስጥ ላይ ቆንጆ ጨዋታ እናሳያቸዋለን። ከባለፈው የተሻለ ትክክለኛ ኤምኤምኤ ፋይት ከኛ ጠብቁ። በዚሁ አጋጣሚ ለጋምቤላ ደጋፊዎች እኔም የእናንተው ልጅ ነኝ፣ ኢትዮጵያዊ ናችሁ፣ ኢትዮጵያዊ ነን፣ ግን ቆንጆ ጨዋታ አሳያቸዋለሁ። አመሰግናለሁ። እኔ ያልገባኝ ነገር አለ ዲስ ሴዶ ምን አግብቶት ነው ሚዲያ ላይ እንትን የሚናገር ምንድን ነው ያላችሁ ነገር አለ እኛ ማናቀው ከኛ የደበቃችሁ? ጥሬ ስጋ በጣም ነው የምወደውና 10 ኪሎ እያዘዘ እየጨረሰብኝ አስቸግሮኝ ነው። ስለዚህ ጸባችሁ ጥሬ ስጋ ነው? ጥሬ ስጋ ይፈታዋል የኛን ጸብ። ስለዚህ ጥሬ ስጋ ይፈታዋል ነው የሚላችሁ ይሄንን። ስለዚህ ይሄ ብቻ ነው። ቦይ ምንድነው የምትለው ነገር? እኔ ኢትዮጵያዊ ነኝ ችግር የለም ጋምቤላ እኔም ልጃችሁ ነኝ፣ ግን ወንድማችሁን ግን እንደማይሆን አድርጌ ነው ምልከው እያለ ነው። ምንድነው የምትለው? ይኸውላችሁ እኔ ምለው በዚህ ዓለም ላይ እንደሱ ቦቅቧቃ ወይ ፈሪ አይቼ አላውቅም። ምክንያቱም ብዙ ጊዜ ጠርቻለሁ፣ እስካሁን ድረስ ምላሽ አልሰጠኝም። እሱ እየጠበኩ ነው። እስካሁን ድረስ በዚህ ተቀምጦ ራሱ ያልተናገረኝም እኮ ይኸው ስለ ሴዶን የሚያወራው ስለ ሌላም ያወራል። እስቲ ተናገረኝ ስበናት ስለኔ አውራ እስቲ። ለምን ፈርተ ስለ ሌላ ሰው ታወራለህ ነው የሚለው? ምንድነው የምታወራው? ትክክል። ሪንጉስ ከገባን በኋላ ነው። በነገራችን ላይ ቦይካ የሚለው ስም የአንድ የነጭ የፊልም አክተር ስም ነው። እሱ ኤክስፕሌን አድርጋችሁ ይውላችሁ። ትክክለኛውን ጨዋታ ሪንጉስ ስንገባ ሁለታችንም ስማችንን ከፍ አድርጎ የሚጠራው የትኛው እንደሆነ ሪንግ ውስጥ ነው የምናየው። እዚህ ምንም የምናየው ነገር የለም። ይውላችሁ ቦይካ ኤክስፕሌን አድርጋችሁ። ይሄ ቦይካ ነው አይደለ? የኔ ስም ደግሞ ቦይካ ነው። BOIKA ኦኬ። ከት አርጉት። ይሄ ቦይካ አይደለም ቦይካ ነው የሚለው። ይውላችሁ ኢቨን ከሚወዳደር ሰው ስሙ ራሱ ማያውቅም። ይሄ ምን አይነት ድንጋጤ እንደሆነ ራሱ ግራ የሚያጋባ ነገር ይሄ ራሱ ይኸውል ስሜ ቦይካ ሳን እሱ የሚመሩ ስም ነው። ይሄ ቦይካ ነው። ዋይ ነው ያለ እዚህ። የኔ ደግሞ ዋይን ታወጣላችሁ፣ አይ ይገባል። አይ ሲሆን ደግሞ ምን እንደሚሆነው ፕራይመር መግባት አለበት። ልንገራችሁ ለማንበብ ማለት ነው። እሺ እናመሰግናለን። ኪንግዝ ሂር ይላል ዘ ኪንግ ሴዶ እስቲ አንዴ ሴዶ ያው ሴድ እንግዲህ ብዙ ነገር አሳልፈናል። እኔ እናንተ በማርሻል አርትም ብዙ እንዳሳለፍክ አውቃለሁ። ብዙ ለፍተሃል፣ ብዙ ጥረሃል። ሰው ግን የሚያውቅ በቲክቶክ ብቻ ነውና የምታስተላልፈው መልእክት ካለ ስለ ውድድሩ ምን ተሰማ? ለበቀሉ ስንሰጣት ምክር ምንድን ነው? እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን። እኔ የመጀመሪያ ቃሌ አልহামዱሊላህ ረቢል ዓለሚን ነው። አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። ዋይ ብዙ ኢትዮጵያዊ የሚያቀኝ እኔ ቲክቶክ ላይ የሆነ ነገር ሳደርግ ነው ግን እሺ እና አላህ በምክንያት ነው እዚህ ጋር ያመጣኝ ማለት ነው። እኔ አንድ እውነት ልንገራችሁ፣ UFC ላይ አንድ ፋይተር ሻምፒዮን ሲሆን እንበይ ይመጣል። ያ ማለት እኔ ሻምፒዮን የመሆን ህልም አለኝ ከድሮ ማለት ነው፣ ከዛሬ ከ20 ዓመት ጀምሮ ማለት ነው። ስለዚህ መጀመሪያ ማመስገን የምፈልገው አላህዬን ነው። አልহামዱሊላህ ኃይልም ጉልበትም ችሎታ ያለው ከሱ ውጪ ማንም ስለሌለ ማለት ነው። ኃይል ሊሰጥ የሚችለው ወደ በቀሉ ስንመጣ ደግሞ ወደ በቀሉ ስንመጣ እዚህ መድረክ እንድትመጣ ያረኳት እኔ ነኝ። በመጀመሪያም ኖት ኦንሊ እሱ ብቻ አይደለም፣ ሌሎቹም ስፖርተኞች እዚህ እንድትመጡ ያረኳችሁ እኔ ነኝ ማለት ነው። ሐሳቡ ይታያል ቲክቶክ ላይ ብሎኬት ስብር
ፖሊስ እንሰስ ደበድብ ምን ማለት ነው ይሄ? ለማርሻል አርቱ የተከፈለ መስዋዕትነት ነው። ማንም ሰው የሴዶ ማርሻል አርት ፋይት ለማየት ነው እንጂ ሌሎቹን ለማየት የመጣ ማንም የለም። የኢትዮጵያ ሕዝብ ሙሉ ሴዶ ለማየት ነው ሁሉም የመጣው። ሴዶ ንጉሱን ለማየት ነው። በቃ ንጉሱን ለማየት ከፍሎ ይገባል። እሱ 10 እጥፍ ከፍሎ ይገባል ማለት ነው ከዚህ በፊት ከከፈለው። ለምን? ንጉሱን ለማየት ነው። ንጉሱ ብዙ ቲያትር ሰርቷል ማርሻል አርት እንዲያድግ ማለት ነው። እኛ ሁሉም ያደረግነው ለማርሻል አርት መስዋዕትነት ነው እንጂ እቺማ ምን ጭድ የሞላት መዳበራ ለዚህ ልጨረቅ እንዴ? ለዚህ ችን ተጨንቄ ማላቅም የስ መድረኩ ነው። እኔ መድረኩን ሰውም የራሱ ዋጋው ቫልዩ እንዲያውቅ አድርጌዋለሁ። እያንዳንዱ ታውቀዋለህ። ይሄን ደግሞ ቫልዩያችን አስከብረን ነው እዚህ የተገኘ ነው ማለት ነው። ዩጋሪ ታገኘኝ አበሻ this is my man ያ ነው ጆ በቀሉ ጆዬ ምንድነው አንተስ የምትለው? ሴዶ ምን እያለ? እኔ ምንም አልሰማሁትም፣ አልገባኝም። ራሱን አርቲኩሌት ማድረግ አይችልም። ግን በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ በቅዬ በቀሉ 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 ቀንሽ ደረሰ በቀሉ 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 ቀንሽ ደረሰ በቀሉ። ተዘጋጅ በቁዬ ምንድነው ይዘው የመጣው? ምንድነው እየበላህ ያለው? ምንድነው የምትበላው? ይሄ እንደ ቻሌንጅ ነው። ሴዶ ይሄ ምን እንደሆነ ካወቀ ከማሸንፈው 4 ሚሊዮን ብር ውስጥ 1 ሚሊዮን ለሱ ሰጠዋለሁ። ስሙን ብቻ ንገረን ሴዶ። በቀሉ በባዶ ሜዳ አለው ትያለሽ። ዝም ብለሽ በባዶ ሜዳ ማለት ነው። እንግሊዘኛ ማውራት እውቀት ይመስላል። እንግሊዘኛ የሚያወሩ ሰዎች ባይዘ ክላስ ሲማሩ መጨረሻ የሚወጡ ሰዎች ናቸው። ይሄንን ወቅ እውቀት ያላቸው ሰዎች ናቸው ዓለምን የገነቡት። ዛት ሚስ ኢንጂነሮች፣ ፓይለቶች፣ ዶክተሮች እንጂ እንዳንተ አይነት ለፍላፊው። እስቲ አውራና ሳይን በቀሉ እስቲ አንዴ እንጨፍር ነው ላይ ተጫለሽ እንጨፍር። በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ በቀሉ በቅዋ በቅዬ በቀሉ እስቲ ጨፍሪ። ተነሽ ጨፍሪ እንጂ ጨፍር አጉር ሰው እጄን እፈልገዋለሁ። ጨፍር ጋይስ ለብዙ ዓመታት ሴዶ የኢትዮጵያ ሕዝብ ላይ ሙድ ሲይዝ ሲቀልድ አያቁም ብሎ ሰዓታችሁን ሲገል ስማ አልተዋወቅንም። አንተ ምክንያት ነው። ከየት ነው የመጣችሁ ስትባሉ ኢትዮጵያዊ ለመሆን ነበራችሁ። ከሱ ጋር አንድ ሀገር ብቻ ሼር ይላሉ። ሰንዶቻችሁ እንቅልፍ ያጣችሁ ሴዶ ግጠመኛ 500 ሺህ ጋይስ ሴዶ እቺን 3 ወር ነው ለኔ ፋይት ፕሪፔር ሲያደርግ የነበረው። አንተንም ዋጋን አስከበርኩልህ። አፕ ዌቲንግ ፎር ዲስ ለብዙ ዓመታት አሳያችኋለሁ። ዛሬ ስንት ዓመት አስከበርኩ። ፋይት እናድርግ ብዬ ቴክስት ሳደርገው አስከበርኩ። ሴዶ አፈመስኩ 21 ሲመጣ ዋንጣ አረጋለሁ። ልንገራ እግሬን እሰብረዋለሁ ማለት ነው። እጄን እሰብረዋለሁ። የሚጠላ ይሄንን ነው። መቼም አንድ አትሆንም። ከማርሻል አርት ዓለም ትወጣለህ። ኢትዮጵያ ሕዝብ ይጠላል። ይሄንን መቼም ሴዶ ከዚህ በኋላ ፋይት ሲያደርግ አታዩትም። ጋዜጣ አንብባ አትለፍልፍ። ቲክቶክ ቪዲዮ አይሰራም። ሙሉ ለሙሉ አቶል ሴዶ የሚለውን ስም ማጥፋት አቶል በቀሉ ይሄ የሶስት ወር ፕላን አይደለም። ለብዙ ዓመታት አታገኝም። መቲኩለስሊ ፕላን የተደረገ የግድያ ፕላን ነው። ስማ በኔ ምክንያት ነው። ሴዶ ማርሻል አርት በኔ ምክንያት ነው። ቆይ ይሄንን ወቅ ቆይ አሁን ማድመጥ አልቻልም። እንዲህ ስንል እዚህ ነው። በኔ ምክንያት ነው። እስቲ ሴዶ አንዴ ጨርስና ከዛ ጆኒ ጨርስ። ከዛ ሴዶ መልስ የምትካለ ትሄዳለህ። ሴዶ እስቲ ንገረው። በኔ ምክንያት እዚህ እንደደረስክ አታስብ። በኔ ምክንያት ነው። ሴዶ ኖት ኦንሊ ተናግሬያለሁ። መጀመሪያ እዚህ ውስጥ ማለት ነው ለኔ ቻሌንጅ ያላቀረበልኝ የለም። ገብቷችኋል አይደል? ኦፍ ኮርስ ብዙ አቴንሽን ማግኘት ይችላል። አቅርቦልኛል። ሪስፔክት ከሌላችሁ አቅርቦልኛል። ሁሉ ሰው ያያችኋል። አቅርቦልኛል። አንተም አቅርበልኛል። ዚስ ምን ማለት ነው ይሄ? በቃ ኪንጉ ማን ነው? ሴዶ ነዋ። ተቆጣጠረዋ። ኪንግ ሲረ ንጉስ ስትሆን በቃ ሚንጠለጠል አይጠፋም ማለት ነው። እሺ ጆኒ ኪንግ ያስ አበሻ ኢሹ ናው ዚስ ሀበሻ አንዴ እስቲ ጆኒ አሁን ላለው ቃል ምንድነው መልስ?
እኔ ያለውን ምን እስካሁን ድረስ ምንም እየገባኝ አይደለም። አማርኛ አይደለም እያወራ ያለው መሰለኝ። ግን አንድ ቃል እገባላችኋለሁ፣ ሴዶ ስሙ ይጠፋል ከኤፕሪል 21 በኋላ። ከዚህ ነሐሴ 21 በኋላ ሴዶ ፋይት አያረግም። We don't care. ቲክቶከር ይሄን ነው ምን ያህል እንደሚሰራኝ ታውቃላችሁ? ምን ያህል በራጡ ሰው ውጭ ሀገር ለኔ ለመዘጋጀት ለኔ የሚያዘጋጀው ሰው የለም። ሴዶን ይሄን ታውቃለህ? አንዴ ታይላንድ ይሄዳል፣ አንዴ ዱባይ ይሄዳል። ብትሄጂ ግን አይቀየርም። ሴዶ እጄ ስትገባ እሰብርሃለሁ። መድኃኒዓለም ምስክሬ ነው። አተርፋትም። በቀሉ ይዶ ነው የሚያቶ ነግሬሻለሁ እኮ በኔ ምክንያት yes በአሪፋት ይችላል። አንተ እዚህ በመምጣት በኔ ምክንያት ግን ህዝቡ አንተ ስታሸንፍ ሳይሆን ስትሰዋ ለማየት ነው የሚመጣው። ስትሰዋ ለማየት ነው ትኬት የሚገዛው። አለማወቅ ነው አለማወቅ። ሁለት ሳምንት እኮ ከየሞት ስትሄድ እድገትና ዲቨሎፕመንት አገኘ ሰፈራ ትሸናለህ። እስቲ ዳይፐር አላረክም? አሁን እኔ ጋር ስትመጣ ዳይፐር አላረክም? ቼክ ይደረግልን። ዳይፐር አላረክም? ምን ዳይፐር ነው ያረከው? እስቲ ስማ፣ ምን ዳይፐር ነው ያረከው? አንተ እኮ እስከ 20 ዓመት ድረስ እኮ በዳይፐር ነው ትምህርት የተማርከው። ለዛ ነው አንተ ተራ ነገር የምታወራው ማለት ነው። ይዶ ነው የሚያቶላ አታቀኝም። ዳይፐር እስቲ አሳይ፣ ሾፍ አሳየና፣ ሹፍ አሳየን እንጂ። እሺ አሳየን ጆኒ። በዳይፐር እያወራ ስማ። እዛ ጋር ደግሞ ክትፎን ብላ የምትለው ለጠጅ ሰጥቶ ገብተህ ነው 5 ብር ሰጥቶ ነው። ክትፎ እኮ ብር ያለው ሰው ነው የሚበላው። ጠንያም ጠጅ ጠጥተህ ታወራለህ እንዴ? ጠጅ ጠጥተህ አታወራ። እሺ ጆኒ፣ ለዚህ ምን ምላሽ አለ? ሴዶ መታወቅ የሚፈልግባቸው ነገሮችና የሚታወቅባቸው ነገሮች ይለያያሉ። have you ever seen anyone እናንተ እንደ ቤተሰብ ልጆቻችሁን ሳድግ እንደ ሴዶ ነው መሆን የምፈልገው ቢላችሁ ምን አይነት ዲስአፖይንትመንት ነው የሚሰማችሁ? አዎ እውነት ነው። ሴዶ ሲሳቅበት አብሮት ምስቁ የሚመስለው ሰው ነው። I promise you ሴዶ፣ እኔ you have no idea ምን ያህል ይሄን ቀን እየጠበቅኩ እንደነበረ። አንተ እቺ 3 ወር ነው ፕራክቲስ ስታደርግ የነበረው። እኔ ከ3 ዓመት በላይ አንተን ስጠብቅ ነበር። የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌ ነው፣ ቃሌን እጠብቃለሁ። ሴዶ ማርሻል አርት ትሰዋለህ። እኔ ጆን አይደለሁም። ሴዶ አካል ጉዳተኛ አርጌ ከኬጅ ካላስወጣሁት እኔ ማርሻል አርት ኩት አደርጋለሁ። ቴንክ ዩ ጆኒ። ሴዶ በቀሉ እኮ ያልኳት እኮ በምክንያት ነው። ወሬ ስለምታበዛ በቀሉ ማለት ነው። ዳይፐሯም ጭነት አለ፣ ያስጨንቃታል። ሲያቃጥላት መለፍለፍ ነው፣ ሌላ ምንም የለም። ታውቃለህ፣ ዳይፐር ነው የሚያስለፈልፍ። አይ ኖ ኢት አውቀዋለሁ። እና እኔ ማርሻል አርቲስትም ቲክቶከርም ነኝ። ገብቶሃል አይደል? እኔ እዚህ ሪንግ ውስጥ ማይክሮ ሰከንድ ኖት ሰከንድ ማይክሮ ሰከንድ በቂ ነው ለአንተ። ግን አህመድ ቲክቶከር ምንም ማድረግ እችላለሁ። ምንም በቃ ህዝቡን መያዝ እችላለሁ ባይ ኤኒ ሚንስ ማለት ነው። የስ ስለዚህ ተከለከለ አይኪው ሌቭላችን ከማንም የተሻለ ነው ማለት ነው። ሁሉንም አንጫጭቻለሁ። ጠፋው ብዬ አንጫጭቻለሁ። ተሰብራለሁ ብዬ አንጫጭቻለሁ። እናቴ ትቆጣኛለች ብዬ this is business you should know this ሀበሻ ያ ይሄን ነው በቃ ሀበሻ በኔ ቢዝነስ ነው። እዚህ ጋር በኔ ምክንያት እዚህ ቀረብክ። በኔ ምክንያት ኢቲኤፍሲ 02 ለዚህ በቃ ማለት ነው። ኖት ኦንሊ በቃ ሁሉም እድሉን እዚህ ነው በኔ ምክንያት ማለት እኔም ቢብል ወላሂ ማንም ይሄን ፋይት አያይም። የነሱን ፋይት this is my word ያ ነው። ጆኒ ጋይስ በቀላሉ ማለት ነው የሴዶ ሙሉ ፐርሶናና ካራክተር ምን ያህል ፌክ እንደሆነ ላሳያችሁ። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ በነጋቱ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ ያሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዛ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ ናው ኢዝ ኳየት መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። የስ ኢሹ ነው ዛት እኔ ወንጀል ልሰራ እችላለሁ፣ ሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጸጽቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎች ግን ፍጹም አይደሉም።
Islam is perfect. The believer is not perfect. You should know that. I don't care አንተ ስለምታወራው ነገር ማለት ይሄ ነው መልእክት። ከዚህ በኋላ I don't think ምንም አይነት ትርፍ ነገር መነጋገር ፖይንት ያለው አይመስለኝም። ለምን ለብዙ ሰዓት ለብዙ ጊዜ ሁላችሁም ስጠብቁ ሰዓት ደርሷል። ሴዶ አካል ጉዳተኛ ይሆናል። ይሄን ነገር ለታሪክ ይቀመጥ። ሴዶ አይራመድም። ደግሞ ድሮ መጻፍ አይችልም፣ ግን አሁን የመማሩ እድል አይኖረውም። አይ በቀሉ አንቺ ዳይፐርሽ የምታስሪ መስሎሽ ነው እንዴ? የኔ ነገር አካል ጉዳት ማለት ዳይፐር ምንም አቶል you don't know me at all አሳያለሁ። ለአንተ ብቻ አይደለም ለኢትዮጵያ ሪል ሚክስድ ማርሻል አርት ምን እንደሆነ አሳያችኋለሁ ማለት ናይስ። አብዛኛው ሚክስድ ማርሻል አርት ማለት ምን ማለት እንደሆነ አልገባውም። እኔ ለዛ ነው ከዚህ በፊት አልቀበልም ብዬ የመጀመሪያው ፋይት እኮ ለኔ ነው የመጣው። ለኔ እኮ ነው የመጣው አይደል? ሚክስድ ማርሻል አርት አሁንም እኮ ይሄ ልጅ አይመጥነኝም፣ ግን እኔ መንገዶችን አሳይቻለሁ። how to ሚክስድ ማርሻል አርት የምትሆኑት እንዴት ነው? ፕሮፌሽናል ስልጠናዎች ስትወስዱ ከሀገር ወጥተህ ለወጣቱና ለታዳጊው ብዬ ነው እኔ ከሀገር ወጥቼ ሁለት ሳምንት ትሬነር ነው። አሁን አስተማሪ ነው እኮ ነገር የለም እየቀለደባችሁ ሚክስ ማርሻል አርት በሁለት ሳምንት ተከባለና ነገር አይደለም። ሚክስድ ማርሻል አርት ስንት ዓመት ሰርቶ ለማስተማር ብቁ ያልሆኑ ሰዎች ስለ ሚክስድ ማርሻል አርት ምን ታውቃለህ? ስለ ሚክስድ ማርሻል አርት የምታውቀው ነገር አለ? እሺ ኤምኤምኤ ትላለህ። ዋሽ ነው ባት እዚህ ጋር አበሻ በቀሉ ቀንሽ ደረሰ በቀሉ ቀንሽ ደረሰ እሺ አሁን በቅዬ በቀሉ ነስ እንጨፍር በቀሉ ቀንሽ ደረሰ በቀሉ ነይ እንጨፍር እስቲ ጨፍሪ አለኝ ነይ ጨፍሪ እዛ ጋር ትጨፍራላችሁ እዛ ጋር እንጨፍራለን። እስቲ መጨፍር ይሻልሻል። ነይ ጨፍሪ። ለሴዶና ለጆኒ ፐርሰናል ጥያቄዎች ካሏችሁ እሺ፣ ኢዙ ማይክ አዘጋጅልኝ። እኔ እነግርሃለሁ። ኢዙ የት አለ? ኢዙ የት አለ? ማይክ አንዴ ከጆኒ ስጠኝና አንጣ ስጠኝ። አንጣ ቆይ ለኢዙ ለአብዬል ስጥልኝ እስቲ። አብዬል በመጀመሪያ አመሰግናለሁ። ይሄ ነገር እንዲሆን ስላደረጋችሁ ይመቻችሁ። በጣም ትልቅ ነገር ነው ያደረጋችሁት። በጣም የምንፈልገውን ነገር ነው እያደረጋችሁልን ያላችሁት። እናመሰግናለን። አንቺ ዋና ዱነግ ያራዳለች ሰው ጥያቄ ለሴዶ ነው። አንዴ ዝም በሏ እባካችሁ። ለሴዶ ነው። አንድ የመጀመሪያው ጥያቄ ሀሳብ ሊሆን ይችላል። እኔ ባልኖር ኖሮ ይሄ ነገር ሀፕን አያደርግም ብለሃል። ይሄ ለሌሎች ፋይተሮች ዲስሪስፔክት ስለሆነ ይታረም። ሁለተኛው አሁን ፕሮፌሽናል ጥያቄ ነው የምጠይቀህ። ወደ ጥልቁ ሄደህ ታውቃለህ? ወደ ጥልቁ ሄደህ ተላፍተህ ታውቃለህ ከሰው ጋር? እስቲ በአፍንጫ ታውራ። እስቲ ወደ ራቅ አድርገውና ልስማ። በአፍንጫ ታውራ። ግራውንድ ቴክኒክ ላይ እንዴት ነው? ወደ ጥልቁ ሄደህ በአፍንጫ እያወራ ስለሆነ እየሰማው አይደለም። ስለዚህ በአፍ አውራ። ወደ ጥልቁ ሄደህ ፋይት አድርገህ ታውቃለህ? ከሰው ጋር ግራፕል አድርገህ ታውቃለህ? በደንብ እስከ መጨረሻው? I have experience አለኝ አለኝ። ይህ መልእክት ለአንተ ነው። አያውቀውም ጥልቁ ምን እንደሆነ አሳየው። እሺ አራዳልስ ነገርኩህ እኮ በአፍንጫ ነው የምታወራ ብዬ ነበር። አንተም እሺ ጥያቄ ለማ ስትልኝ ያለ ነው ለሱ። እሺ በመጀመሪያ እድል ስለሰጠኝ አመሰግናለሁ። ይህ ምርጥና ወጣቱ የሚኮራበትን ፕሮግራም ስላዘጋጃችሁ እናመሰግናለን። ጥያቄ ለጆኒ ነው። ዛሬ በዶሮ እንቁላል ነው ወይስ በሰጎን ነው የምትመታው? እና አዘጋጅ ላይ እበለዋለሁ። እንቁላሉ እበለዋለሁ። አይ ክትፎ አይደለም ጁስ እበለዋለሁ። እና የመጣው እንቁላል እበለዋለሁ። እሺ እንዳታባክ ነው። እኔ ሴዶ ላይ ምግብ ዌስት ማድረግ አልፈልግም። ምግብ ምንም አይነት አይደለም። ምግብ ወንበር ራሱ ወረወርበት የሚበላ ይመስለኛል። ስለዚህ ሴዶ ላይ ምንም አይነት ነገር ዌስት አናረግም። እንዳያሳስብሽ ብራዘር። ከተዘጋይ ግን በቀሉ እንዳያሳስብሽ እንዳያሳስብሽ። we don't care የመጀመሪያ ጥያቄ ለጆኒ ነው። በስንት ራውንድ የምትጨርሰው ይመስልሃል ሴዶ?
ከመጀመሪያው ራውንድ አልፈም ፋይት ከፋይቱ ብዙዎቻችሁ ፋይቱ በስንተኛው ራውንድ ታልማለ የራውንዱ ርዝመት ነው ብዙዎቻችሁ ኢንትረስት አላችሁ። እኔ ግን ፎከስ ብታረጉ የምትፈልጉት ብዙ ታልማለ የሚፈጠረው ዳሜጅ ነው። አረ የዶሮ እርባታ እያሰብኩበት ስታወራ የዶሮ እርባታን እያሰብኩበት አይደለም። ስታወራ የዶሮ እርባታን እያሰብኩበት ይሰበራል እያሰብክበት እኔ ደግሞ ቃል ልግባለህ። ኦኬ ኦኬ አንተን ውስጥ ያለው ማለት ነው ውስጥ ያለው ገለባ አውጥቼ ለዶሮዎች ነው የምቀልባቸው። ይሄንን አስብበት። ወደ ጥያቄ እንሂድ። እሺ ይዙ ቀጣይ ለሱ ትሰጥልኛለህ። ከዛ ለኮፍያ ያላረገው ለሶስቱ ትሰጥልኝና እንትን ላለ ይሄው እሱ አለ እዚህ ያለ አንድ ኮፍያ ያረገው ልጅ አለ። እሺ ዮኒ አለ። ከዛ መጨረሻ በመጀመሪያ ደረጃ እድል ተሰጥቶኝ ጥያቄ ለመጠየቅ ወደዚህ ስለደረስኩ በጣም አመሰግናለሁ። ሶ አይ ጋት አ ኩዌስችን ፎር ቦዝ ኦፍ ዩ እና ያው ጆኒ ፎሎ ባክ መልሶልኛል በቲክቶክ በኢንተርቪው ምናምን ነው የምታወቀው ባይዘውና ለጆኒ አንዴ ለጆን አው በኢንተርቪው መንገድ ላይ ያው ኢንተርቪው ስትሬንጀርስ እየጠየቅን ማን ነው ጆኒ ነው ወይስ ሴዶ ነው የሚያሸንፈው ምናምን ብለን የብዙ ሰዎች ቀልብ ስበናልና ያው በነፃ ማስታወቂያ ሰርተናል ነው ብላ አባቴ እና like question is for both of you like I just want to know የሁለታችሁም ኪሎ ማወቅ ፈልጋለሁ። I know ይሄ ጥያቄ ትንሽ ሊሆን ይችላል I know ግን ኪሎአችሁ በኪሎአችሁ መመዘን ፈልጋለሁና question ለሴዶና እኔ በጣም አከብራለሁ ለጆኒ በጣም አከብራለሁ just ኪሎአችሁ ንገሩና like እንቁላሉ የት እንዳለ ምናምን ብናውቅ ደስ ይለናል። This is my question. Thank you. እሺ ዮኒ እሺ ችግር የለው ዮኒ ልጅ ባድ እየቀዳህ ነው ወይስ ጥያቄ አለ? እሺ ዮኒ እሺ በመጀመሪያ በጣም ነው ምኮራባችሁ ወንድሞቼ በጣም ኤክሳይትድ ነን ለማየት በጣም ደስ የሚል ነገር ነው ያልተለመደ ያልታየ ነገር ነውና በጣም ደስተኛ እና ሁላችሁም እዚህ ጋር ፋይተሮች እደባደባሉ ብሎ ሪንግ ውስጥ መግባት ማሰብ ሌላ ነገር ይጠይቃል እና ሁላችሁም በጣም የወንድ ሜንታሊቲ ነው ያላችሁ ሴቶቹም እንደዛ ናችሁና በጣም ነው መኮራባችሁ በጣም ነው ማከብራችሁ። ዌል ከቲክቶከር እንደዚህ ወጥቶ ልጋጠም ያለ አለ ብዬ አላስብም። የመጀመሪያው እኔ ሆናለሁ ብዬ አስባለሁ። ግን እሱ የሚሆነው ጆና ሴዶ እነሱ ከፋይት በኋላ ያሸነፈው ጋር መሰልጠን እፈልጋለሁ። እኔ ያሸነፈው ጋር መሰልጠን እፈልጋለሁ። ስታሸንፉ ፍቃደኛ ከሆናችሁ እንድታስተምሩኝ እፈልጋለሁ። ሴዶ ካሸነፍክ አንተ ጋር መጥቼ እማራለሁ። ጆ ካሸነፈ ደግሞ ጆ ጋር ሂጄ እማራለሁ። እሱም ብቻ ፍቃድ እፈልጋለሁ። ቴንክ ዩ ሶ ማች። እሺ ኢዚ ማይክ አንድ የመጨረሻ ጥያቄ አንድ የመጨረሻ ጥያቄ ቆይ አንድ እሺ ቅድም እድል ስለሰጠን ብዬ እሺ ሴዶ ለጆኒ ቴክዳውኖች ምን ያክል ተዘጋጅታል? እሱም ማወቅ ፈልጋለሁ። ምክንያቱም አንዴ ወደ ግራውንድ ከወሰደ ሞስት ላይክሊ የማለቅ ቻንሱ የሚሆነው በእሱ ብልጫ ነው እና ምን ያክል ዝግጁ ነህ? ጆኒም ለሴዶ ላኪ ፓንቾች ምን ያክል ዝግጁ ነህ ብዬ መጠየቅ ፈልጋለሁ። አመሰግናለሁ። እዚህ ስጥልኝ አንድ ከዛ እሱ ጋር ኮፍያ ያረገው ጋር ስጠውና ከዛ መጨረሻ እሱ ጋር ትሰጥልኛል። ሁሉም አይደርስማ። እሺ ይሄው እሱ ነው በቃ ቆጥረናል። እሺ በመጀመሪያ ስፖርተኛን አደንቃለሁ። ስፖርት ደስ ይላል። ጆኒ የምጠይቀው ጆኒን ነው። ቢያንስ ለሞራሉ ስትል አንድ ራውንድ አሳልፈው ቢያንስ ይሄ ነው። እኔ ይሄን ነው የምለው። ጆኒ ይችላል፣ በርቱ። ይሄን ነው የምለው። አመሰግናለሁ። እሺ ቴንክ ዩ። አስተያየትና እንትን ኧረ ተው ጥያቄ ነው የተባለው። እሺ ጥያቄ ለሱ ስጥልኝ። እሺ በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። እኔ ለመጀመሪያ ጊዜ ቦክስንም ያየሁት በጆኒና በንቃተ ህሊና ነው እና በጣም በቃ እነሱን በጣም አደንቃቸዋለሁ። በተለይ ጆኒ ሻራውት ዩ እና የኔ ጥያቄ ምንድነው አካል ጉዳተኞች በዚህ ቦክሱ ላይ ይሄን ነገር በጣም እኔ ወድጄው ምናምን ብሰለጥ ነው የተለያዩ ነገሮችን ስልጠናውን ቢኖረኝ ብዬ አስባለሁና ምንም ኢንፎርሜሽኑ ስለሌለኝ
ሁላችሁም ይሄን ነገር ታሳቢ አድርጋችሁበት ማለት ነው ላይክ አካል ጉዳተኞች ይሄን ነገሮች ላይ መሰልጠን ይችላሉ የሚለውን ማወቅ ስለፈለኩ ነው ከይቅርታ ጋር ማለት ነው። እና ጌቾ ረጅም ዓመት እድሜና ጤና ይስጥህ። በጣም በቃ ከሁሉም እዚህ ጋር ትልቁን አስተዋጽኦ የምትወስደው አንተ ነህ። ረጅም እድሜና ጤና ይስጥህ። ቴንክ ዩ። ይህን ጥያቄ ግን አስባችሁበት አሹና ጌች እንድትመልሱልኝ ነው የምፈልገው። እሺ ቴንክ ዩ ስለሰጣችሁኝ እድሉ። ጆኒ ጓደኞችንም ሲመታ ምናምን አይቼ አውቃለሁ፣ ሰው ሲመታ። ሴዶ ግን ብዙ ጊዜ እንሰት ይመታል፣ ፖል ምናምን ይመታል እና ሰውም ሲመታ ይቻለሁ እና የተመቱ ሰዎች ወይ ምስክርነት ቢሰጡ ይረዳሃል ወይ እስከ ዛሬ የመታኸው? እና እንደዛ ነው። ጥያቄ ጠይቁ ባካችሁ። ጥያቄ ነው የፈለግነው እኛ። ጥያቄ ለሁለቱ ፐርሰናል ኦፒኒየን ታው ጥያቄ ጠይቃችሁ። ጥያቄ ነበር። በቃ አመሰግናለሁ። እሺ ለሙአዝ ስጥልኝ። ለሙአዝ አንተ በልና ሙአዝ ጋር ትወስድልኛል። እሺ እኔ አንድ ምነው ነገር አለ። የመጀመሪያው ዙር ላይ በደንብ ይፈሳፈሱ። በቃ ጆኒን አከብራለሁ መሬት ላይ በደንብ ፋይት እንደምታረግ ምናምን፣ ግን የመጀመሪያው ዙር ላይ በስትራይኪንግ ጥሩ ፖይንት ካገኘ በቃ ለአንተ ያለ ክብር በጣም ከፍ ይላል ማለት ነው ከዚህ በላይ እና በደንብ በቃ የመጀመሪያውን ዙር ሁለታችሁም መሬት ላይ ሳይሆን እንትን በቃ በደንብ ስትራይክ አብዙና እንደዛ አድርጉ። እሺ ይኸውላችሁ ለሙአዝ ስጥልኝ። ለሙአዝ እኛ የምንፈልገው ይኸውላችሁ አሁን ጥያቄ ነው። ሙአዝ የመጨረሻ ጥያቄ ጠይቅልን። ጥያቄ ፐርሰናል ኦፒኒየን እና አስተያየት እንዲያርግ ነገር አትበሉ። የመጨረሻ ጥያቄ። እሺ አመሰግናለሁ ሁለታችሁም ፍቃደኛ ሆናችሁ ስለመጣችሁም እና ይሄንን ስለምታዘጋጁ ማለት ነው። ጥያቄ ሁለታችሁም እንድትመልሱ ፈልገው ጠንካራ ጎናቸው ምንድነው ብላችሁ ታስባላችሁ? የሴዶ ጠንካራ ጎን ምንድነው? የጆኒ ጠንካራ ጎን ምንድነው? ሁለተኛ ባለፈው ከአንድ ዙር አያልፍም ብለህ ቻሌንጅ ሰጥተህ ነበረ። አሁን ከአንድ ዙር ካለፈ ምን ታደርጋለህ? ጆኒ ላንተ ነው ጥያቄው። አመሰግናለሁ። እሺ ይሄ ትንሽ ጥያቄ ይመስለኛል። ጆኒ የሴዶ ጠንካራ ጎን ምንድነው ብለህ ታስባለህ? ሪል የሆነ ኦፒኒየንህን። ያለበትን ቦታ በደንብ አድርጎ አገናዝቧል። ሊፈጠር የሚችለውን ችግር በደንብ ሪላይዝ አድርጎ እዚህ ለኔ ላሉኝ ቴክኒኮች ፕሪፔር የሚያደርገው ምንም አይነት ኦርጋናይዜሽን እንደሌለ ስለሚያውቅ ውጭ ሀገር መሄዱ አትሊስት በሱ ራሱ ባይሆን አጠገቡ ያሉ ሰዎች አሪፍ ምክር ይሰጡታል። ቢካዝ ሂ ኖውስ ምን ያህል ችግር እንዳለ፣ ሂ ኖውስ ሊያስቆመኝ እንደማይችል። በፈለኩት መንገድ በፈለኩት ሰዓት ጨርሷለሁ። በሁለታችን መሀል ያለውን ጋፕ በ3 ወር የሚዘጋ ጋፕ አይደለም። ከዚህ በፊት አሳይቻችኋለሁ፣ ደግሜ ማሳያችኋለሁ። ድስ የማርሻል አርት እውቀት ኢትዮጵያ ውስጥ እየተስፋፋ በመጣ ቁጥር ሁላችሁም የምትረዱት ነገር ይሆናል። የማርሻል አርት ኤክስፒሪየንስ ያላቸው ሰዎች ኦልሬዲ ያውቁታልን ምን ሀፕን እንደሚያደርግ። ኦንሊ ዘ ፒፕል ይሄ ነገር አዲስ የሆነባቸው ሰዎች ናቸው እየተቸገሩ ያሉት። እሱንም ቀኑ ሲደርስ በደንብ አድርጌ ያሳያችኋለሁ። እሺ ሴዶ የጆኒ ጠንካራ ጎን ምንድነው ብለህ ታስባለህ? ወሬ ያበዛል፣ ጎረኛ ነው። እኔ እንደውም ፖለቲከኛ ቢሆን አሪፍ ነው ነው የምለው። ስለዚህ ወሬው ነው ጠንካራ ጎን። አዎ ይሄ እንትን ፖለቲከኛ ሳይሆን እንትን ይሄ ሞቲቬሽናል ስፒከር የለም እንደዛ አይነት ሰው ቢሆን ያው ፖለቲከኛ ያው በእውቀት ስለሚመራ ሞቲቬሽናል ስፒከር ዝም ብሎ ያለ እውቀት ስለሚያወራ ሞቲቬሽናል ስፒከር ቢሆን እኔ የሱ ጠንካራ ጎን እሱ ነው የምለው። ፕላስ ደግሞ እሱ የኔ ጠንካራ ጎን ሲያወራ ለኔ ብሎ ውጪ ሄደ ይላል። ለኔ ብሎ ስማ እኔ ለማርሻል አርት ብዬ ነው እዚህ ቲክቶክ ስከፍት ከመጀመሪያ ጀምሮ ማለት ነው። የምታውቁ ከሆነ ዩቲዩብ ምናምን የምትጠቀሙ ካላችሁ አብዛኛችሁ እዚህ ያላችሁ ቲክቶከር ትመስላላችሁ። እና ዩቲዩብ ገብተህ ከ10 ዓመት በፊት የተለቀቀ ቪዲዮ አለ ሴዶ ለዓለም ሲያስተምር ማለት ነው። ለዓለም ማርሻል አርት ሲያስተምር ማለት ነው። ገብተህ እየው የምታውቅ ከሆነ ማለት ነው። ገብተህ እየው። ያ ማለት ምን ማለት ነው? ሴዶ ለኢትዮጵያ ማርሻል አርት አይደለም ለዓለም ማርሻል አርት ነው የተፈጠረው ማለት ነው። ለማነቃቃት ለማነሳሳት እዚህ አይደለም ይኸውላችሁ፣ እዚህ ኢትዮጵያ ውስጥ ያለው አይደለም። ኢሮፕና አሜሪካ ብትሄድ ሴዶ he is a fighter he is a martial artist ብሎ ሁሉም ያውቃል ማለት ነው። ሁሉም ማለት ሁሉም። ታይላንድ ስንሄድ ከኛ ጋር የተነሳው ፎቶ ብዛቱ፣ ቱርክ ስንሄድ፣ ካናዳ ስንሄድ፣ አሜሪካ ስንሄድ፣ ዱባይ ስንሄድ አጨናነቁን። ኢቭን
ዩኤፍሲ ፋይተሮች እነ ሐምዛ ቸማያ በቃ ሰርፕራይዝ ነው የሆነው እኔን አይቶ ማለት ነው። ያን አለው እንትናችሁ ያን አለው ባወራችሁ ማለት ነው። ስለዚህ ይሄ ነው የኔ መልእክት። እሺ ጆኒ መጨረሻ መልእክት አለኝ ስላልከኝ ሞስት ኦፍ ዩ ጋይስ ሲጀምር አንድ ይውላችሁም እስቲ ሞቅ ያለ ጭብጨባ ፎር ኢቲኤፍሲ እና ስዌት ቦክስ። ታሪክ እየተሰራ ነው። ቢሃይንድ ዘ ሲንስ ፕላን እየተደረገ ያሉትን ነገሮች ብታውቁ ደግሞ በጣም ትደመማላችሁ። ይሄ ስፖርት በማዘጋጀት ብቻ ሳይሆን የአማቸር ሊግ ኦልሞስት ኢን ኤቭሪ ፓርት ኦፍ ዘ ካንትሪ የፋይቲንግ እና የግራፕሊንግ ካልቸር እንዲስፋፋ ኤቭሪ ሲንግል ዴይ ስራ እየተሰራ ነው ከኢትዮጵያ ኢንተግሬት ማርሻል አርት ጋር በመተባበር and secondly እንዲህ ወደ ቀልብ ስትመለስ ደስ ይላል። ለምን ይሄን ሀሳብ ስለሆነ ለኢትዮጵያ ማርሻል አርት ኢቲኤፍሲ የከፈተው ነገር እድል ከፍተኛ ነው። በቃ ይሄንን ህዝቡ ማወቅ አለበት ማለት ነው። ኢቲኤፍሲ ጌጅ ስዌት ቦክስ አሹን እናንተ ሞራል እንድሰጡልኝ ይፈልጋለሁ ማለት ነው። ይሄ ትልቅ እድል ስለሆነ ማለት ትልቅ ያም ብቻ አይደለም። ኢቲኤፍሲ ማለት አሁን ይሄን እቺን በቀሉ በማይክሮ ሰከንድ ጸጥ ካረኳት በኋላ እና ሐምዛ ቸማያ እና አሌክስ ፔሬራ ከኔ ጋር ፋይት ለማድረግ ይመጣሉ። ለምን? ኢቲኤፍሲ ዓለም አቀፍ እውቅና ስላገኘ ማለት ነው። ስለዚህ ሞራል ለኢቲኤፍሲ። በ21 ፋይታችን ይካሄዳል። እንደምትመለከቱት ለእናንተ ሸብረቅ ያለ መርቸንዳይዝ ከጎፈሬ ጋር በመተባበር እና ቲና ማርት ጋር አዘጋጅተንላችኋል። ይህን ቲሸርት በምትገዙ ሰዓት ቲሸርት ብቻ ሳይሆን ከ500 ሺህ ብር እስከ አይፎን 17 ፕሮ ማክስ ቪአይፒ ቲኬት እና ለ100 ሰዎች አሪፍ ቢዝነስ ጀምረሻል። ከጀዘብክበት ቢዝነስ ጀመርከው ሞመንት በቃ እንደዚህ ጭንቅላት ሲኖር ሰዶ ያው ጸባይ ካላሳመርክ ስለሆንክ ነው። አየህ ተጋባባ። ቢዝነስ ጀምረሻል። አንበሳ ቢዝነስ ጀምረሻል። አገኝሻለሁ ሰዶ በቃ ለዛ ነው አየህ እውቀቱ ከፉሪ ፈሰሰልህ ወደ ጋርመንት። የፉሪ ልጅ እንደዚህ ነው። ይሄን ሞመንት አስታውሱ። የፉሪ ልጅ ማለት ይሄ ነው። ይሄን ሞመንት አስታውሱ። የፉሪ ልጅ ማለት ይሄ ነው። እውቀትን አስተማርኩ። እዚህ ጋር እንደምትመለከቱት ቢዝነስ ሲወጣ ታያላችሁ አስተማርኩ ማለት ነው። I promise you guys ብር እንዴት እንደምታገኝ አስተማርኩ። ለምን አልነግርህም? እኔም አንተ ላይ ብዙ ሸቀየብሃለሁ። እኔም ብዙ ሸቀየብሃለሁ እኮ ሱቅ ብሸጥ ነበር የሚያዋጣ። የፋይት ዓለም ውስጥ ገብተህ የምታደርገው ነገር ጠፋ። እኔ ነው የአዲስ አበባ ልጅ ምናምን አይደለም የምትለው። የአዲስ አበባ ልጅ የትም ተወለድ አያገባኝም። እኔ የትም ተወለድ ፍራንኩን ያዝ ነው። ገብቶሃል አይደል? ገንዘብ መያዝ ነው። የትም ተወለድ ገንዘብ ያዝ ነው። የከተማ ልጅ ነኝ የገጠር ልጅ ነው። ሁኬር ማን ይጨነቃል? በልጠህ ተገኝ ነው። በልጠህ ተገኝ። እሺ ንቃት ተገኝ። ምን እያልከኝ ነው? ሰይዶ ለ13 ዓመት ሚክስድ ማርሻል አርት ሰርቻለሁ ብሎ በየሶሻል ሚዲያ ስቀውጥ እኔ ኮል አውት አድርጌያለሁ። አክቹአሊ ቀድሜ ሰይዶ ነው ኮል አውት ያደረኩት። ንቃት ሚስት እንዳጠባብ ፈርተህ ነው እንዴ? this is not negative come on ፈርተህ ነው እንዴ? ሚስት እንዳጠባብ ፈርተህ የሸሸ ሌላ አዘጋጅልሃለሁ። ማርሻል አርት ያነቃቃ ነው እኛ እንዳያሳስብህ ከጆኒ ከተረፍክ እኔ ቀጣይ ላይ ገርፋለሁ። አንተን ሌላ አዘጋጅልሃለሁ። ፋላውን ገርፌ መጥቼ ከጆኒ ከተረፍክ ኢቲኤፍሲ 03 ላይ እንገናኛለን። ማርሻል አርቱን አንድ ጊዜ ከይቅርታ ጋር ለጆኒ እና ለጌች አጨብጭቡ ባካችሁ ፕሊዝ። ለጆኒ ለጌች አጨብጭቡ። we did this ጨዋታውን ቀይረናል በስነ ስርዓት። ስለዚህ ሴዶ ቢ ሬዲ ፎር ሚ ቱ። እሺ አብረን በልተን ከዳኛ አይደል? ከልብ አድርገን እናመሰግናለን። አብረን በልተን ከዳኛ ንቃት። እሺ አብረው ካምፕ እንግዲህ ያረፉት እኔ ንቃት አያገባኝም። ካምፕ እንግዲህ ያረፉት አንድ ላይ ነው። አሁን ሲሄዱ አብረው ነው የሚሄዱት። አያገባኝም እኔ። እሺ ለማንኛውም ፋይተሮቻችን ምን ያህል ሬዲ እንደሆኑ ያላቸውን ነገር ወደ እናንተ አድርሰዋል። አሁን እንግዲህ ጋርዶች እዛ ጋር ሬዲ ሁኑልኝ። በተነጋገርነው መሰረት በፕሮቶኮል መሰረት አዘጋጁልኝ። ተራ በተራ ተወዳዳሪዎችን እንልካለን። ስለዚህ ከናንተ ውጪ ሌላ ሰው አይኖርም። እዛ ጋር ሴፍቲ አስተካክሉ፣ ይስተካከል። የአድዋ ፋይት ናይት 2
ልዩ የመግለጫ ስነ ስርዓት ወደ ማጠቃለል እየደረሰ እንገኛለን። አባይ ቅዳሜ ደስታ፣ ሳቅና የማይረሱ ቦታዎች የሚገኙበት ቀን። ይህ አባይ ቅዳሜ ቅዳሜ ከቀኑ 7 ሰዓት እስከ ምሽቱ 2 ሰዓት ተኩል በመዝናኛ የሚሞላ አዲስ ጉዞ፣ ሙዚቃ፣ ዋይፋይ አለ፣ ቲክቶክ ላይቭ ላይ ሳቅ አባቷ ናቸው ገጀራ ይዘዋል። የዛሬውን ጥምቀት ጥቅለት ላርግባል። ስሜት፣ አዳዲስ ሀሳቦችና አስገራሚ ቆይታዎች ለመላው ሰው የተዘጋጀ የመዝናኛ ድግስ። ይህ መጀመሪያው ብቻ ነው። በአባይ ቅዳሜ ፕሮግራም ይጠብቁን። በአባይ ቅዳሜ ፕሮግራማችን ካለፈው ማንነቶ ጋር የሚያገናኝ ልዩ ቆይታ፣ ከዚያም በላይ እንጀራ ደግሞ ተስፋን የሚያበራ የህይወት እርዳታ። በመቀጠል በኢምርት አካዳሚያችን ደግሞ የኢትዮጵያን ቀጣይ የፖፕ ኮከቦች የመፍጠር ጉዞ ጅማሮ። ምን ይሄ ብቻ! በአባይ ባይክ የጎዳና ላይ